ሰላም ዩቲዩብ እንዴት ናችሁ? ደህና ናችሁ? ያኔ ሰብስክራይብ ተረሳ እንዴ ጋይስ? ምን እሺ ነው? አረ ሰብስክራይብ አድርጉት። ስራ ቦታ ነኝ ግን ዛሬ ቪዲዮ እንሰራለን። ዩቲዩባችን እያደገ አይደለም። ቀን በቀን መስራት አለብኝ ከሆነ በኋላ ቀን በቀን every day ግድ ነው። የሳውዝ አፍሪካ ኑሮ እንደዚህ ነው። ፍሩት ምናምን እየበላ ነው የሚሰራው። ሌላ ነው ወላፍት የለ ምን የለ ሁሌም ስራ ነው። ዱቄት መስለን ነው የምንሰራው። ዱቄት የሰው ማልቃ አይኖረንም። ለዚህ ሻለ እዚህ ጋር ዮናስ ሙሉናን መስያለሁ። ለዚህ ሻለኛል ተውኝ እና ሳውዝ አፍሪካ አይናፈም ጋይስ። ሳውዝ አፍሪካ አይናፈም። ሁሌም ብቸኝነት ነው። ይደብራል ምናምን። አይ ሳውዝ አፍሪካ እናቴ አሁን ምር ብሎኛል። እንደምንም መውጣት አለብኝ ከዚያ ጋር አልቀመጥም። ብቻ አልሐምዱሊላህ በጤና አለ። ወሳኝ ነገር ጤና ነው። መምጣት ላሰባችሁ ወንድሞቼ እባካችሁ ኢትዮጵያ ላላችሁ ስፔሻል አትምጡ። እዚህ ሀገር እናቴን አትምጡ። እኔ እንደ ኢትዮጵያዊ ስለ ላይክ እናስብ በምለው እንድትመጡ አልፈልግም። እኔ ስፔሻል የዚህ ሀገር ላይፍ ከባድ ነው። እዚህ ሀገር ላፍታ ጠራገራ ነው የምታገኘው። that's good ግን ላይክ ያለው ቻሌንጅ ልነግርህ አልችልም። በብዙ ነገር ነው የምትሰቃየው። ፔፐር በትክክል አታገኝም። ሌባ አለ። የሌባ ሀገር ነው ባዳይ። ሰሞኑን እያራሮጠን ነው እኛን ራሱ ታዩ ነው እና ይደብራል በጣም እናቴ በጣም እና ወንድሜ እውነታው ነው። ሳውዝ አፍሪካ ለመምጣት ያሰብኩም ካለ ያቀድኩም ካለ እባክህ ስቶፕ ሄር በቃ ማቆም አለብህ። ሌላ አይዲያ ፍጠር። ሌላ አይዲያ ሳውዝ አፍሪካ ምን እንደፈለክ ለመሆን ካልሆነ በቃ ላላውጥ ብላ አትምጣ። ለመቀየር ምናምን ብላ አትምጣ። እሱን ጭምብል ተሸክማ አትምጣ። ላይክ እንደፈለክ ሆናለሁ ካልክ ለውጥን ማትፈልግ ካለ ሰርቶ መላወጥን ቤተሰብን ሰፖርት ማድረግ ካልፈለክና ብዙ ቻሌንጆችን ነው የምታየው ብራዘር። መሬ ነው የምትሆነው። እንዴ ምን ሆናችሁ እናቴ? እኔ አሁን ቃላይ ከሳውዝ አፍሪካ በቃ ሌላ አረብ ሀገራት ምናምን ብትሄድ ይሻላል፣ ይቀላል። በቃ ሳውዝ አፍሪካ አሁን ያለው ሲቹዌሽን በጣም ይመራል ነው ማለት
እኔ መውጫ ስላላገኙ እንጂ መውጫ ባገኝ አንድ ቀን አልቀመጥም እዚህ ሀገር። እዚህ ሁኔታው ተዘበራርቀው ስላለኝ ነው ብራዘር። ስራ ምናምን ይሄን አሉላ መተለፈውበት ንብረት ነው ንበተነው ቢያስብ ነው እንጂ ከዚህ ሀገር ብገላገል ደስ ይለኛል። እናቴ እንዴት ምርር እንዳለኝ ልነግራችሁ አልችልም። እጅ ነው አለኝ በጣም ከምነግራችሁ በላይ በጣም ነው እጅ አለኝ። በጣም ነው የደበረኝ። I don't know bro። እዚህ ሀገር ገባ ማለት በቃ የሆነ እስር ቤት እንደገባ አስበው። አንደኛው ላይክ ቪዛ እንደፈለክ አታገኝም። ፓስፖርት ቢኖር ራሱ አሁን ላይክ የኢትዮጵያ ፓስፖርት አለኝ ግን ቪዛ አላገኝም። የትም ሀገር መውጣት አልችልም ምክንያቱም ስደተኛ ጥገኛ ነኝ። የዚህ ሀገር ፓስፖርት ሲኖር ነው የትም እንደፈለክ መንቀሳቀስ የምትችለው። even የዚህ ሀገር ፓስፖርት አይደለም ኦሪጂናል ፔፐሩ ላይ አለ 8 አመት ቁጭ ብዬ 7 አመት ቁጭ ብዬ አስብ። የዚህ ሀገር ፓስፖርት በጣም ሌላ ትርፍ ነገር አይደል? የዚህ ሀገር ኦሪጂናል ፔፐር ብራዘር ተመልከት። 7 አመት ቁጭ ብላ የትም ሀገር 7 ሀገር ቁጭ ብላ አይደለም 3-4 አመት ቁጭ ብላ ዜግነት ይሰጣል፣ ዜጋ ትሆናለህ። እዚህ ሀገር የምትታየው እነሱንም እያገለገልክ እንደ ሌላ አንዱም አፍሪካ ሆነ ወና አፍሪካ አንድ ነን አይደለም የምትሉት። እዚህ ሀገር የለም እንደ ነጮች ነው የምትታየው። ላይክ ሀገራችን እየበዘበዛችሁ ነው፣ እኛ ሰርተን መብላት አልቻልንም፣ ሌላ ሰምቲንግ ነው የሚያወሩት። አሁን ሀበሻን ሳዩ ሌላ ሀገር ዜጋ ሳዩ በቃ አይናችሁ ደም ይለብሳል ነው የምላችሁ ጋይስ። በቃ እንደ ድሮ አይደለም ሀገሪቷ ብራዘር። ስለዚህ እዚህ ሀገር ለመምጣት ያሰብከው ኢትዮጵያዊ ካለ ሜቢ ይሄንን ቪዲዮ ካየ እባክህ I'm appreciate bro አትምጣ ለመምጣት በቃ ያሰብኩም ያቀጥኩም ካለ ስቶፕ ይለው በቃ ከት ማድረግ አለብህ። ውዶቼ ለኔ መፍትሄ ፈልጉልኝ ከዚህ ሀገር እንድወጣ። ከዚህ ሀገር በር ጥፍት እንደ መፍትሄ ፈልጉልኝ please can help። የእናንተ እርዳታ ያስፈልገኛል፣ የእናንተ እገዛ ያስፈልገኛል። come on guys። ምንም ነገር ሳላይ እንደ አንድ ነገር እንዳልሆንባችሁ ተው ግን ተው። በሌባ እንዳልሰየፍ በቃ አግዙኝ ስላችሁ ላይክ ሐሳብ አስቀምጡ በኮሜንት። እንዴት መውጣት አለብኝ? ቤት መንገድ መውጣት አለብኝ? እንዴትስ መውጣት ይቻላል? የት ሀገርስ ለውጣ? ከዚህ ሀገር እስከ ለመውጫ መመቻ ሀገር ካለ በእግር ጉዞም ቢሆን ከዚህ ሀገር መውጣት ፈልጋለሁ። ሰሞኑን በጣም ነው የደበረኝ ባይዘው ኑኖ ሌባ በጣም ይከታተለኛል ላይ ሰምቲንግ ላይ ብቻ በቃ ያለው ነገር በጣም አስቸጋሪ ነው። ከም በኋላ ቀን በቀን ቪዲዮ እንሰራለን፣ ያለውን ነገር እናሳያችኋለን። ያለውን ነገር ሞር እንድታቁ በተለይ እዚህ ሀገር ላላችሁ ወንድሞቼ ለመምጣት ያሰባችሁም ካላችሁ እዚህ ሀገር ምን አይነት ችግር ውስጥ እንዳለን ምን አይነት አስቸጋሪ ጊዜ እንደምናሳልፍ እናሳያችኋለን። እና እኔ ቀን በቀን ነው ቪዲዮ የምሰራው እንደውም እየወጡ ላይክ ሳውዝ አፍሪካ ሲባል ላይክ ምንም ችግር እንደሌለ አላም ደግሞ ምንም ችግር እንዳይደርስባ አድርጎ ነው የሚያስቡ ብዙ ሰዎች። እና ላይክ ኢቭን አፍሪካዊ ሆነ በእነሱ ትደፈራለህ። በቃ ሀገሪቷ እኮ በጣም ሰፊና ለመኖር ላይክ ለመስራት አሪፍ ቻንስ አለው። ግን የሀገሪቷ ዜጋ ሰው በጣም ማጥፎ ዘረኞች ናቸው። በጣም ከምነግራችሁ በላይ እንደሌላ አፍሪካውያን አይደሉም። አንተ ስትዘረፍ ስትገደል ራሱ አያገላግሉትም፣ ጥሎ ነው የሚሸሹት። የኛ ሀገር ሰው ቢሆን አስቡ። አንዳንዴ ኢትዮጵያ የምትባረገ ትለያለች ኢትዮጵያዊን የሚያስብላል ላይክ
ሰባውነት ይሰማናል የትኛውንም ዜጋ እንደ ሰው ምናይ ነገር በጣም አም አፕሪሺየት ከኢትዮጵያውያን በጣም ከሁሉም ነገር የሰው ልጅ እንደ ሰው ልጅ ማክበሩ በጣም አም አፕሪሺየት በቃ እሱን ነገር በቃ ኢትዮጵያውነት እንድል ያረጋል እዚህ ሀገር ብትዘረፍ ብትገደል ባዩ ቆሞ አይ ይሄ ሰው ነው ሚል አንድ ያታገኝ እዚ የነሱ ሲሆን ግን በቃ ኢቭን ወደ ሰላማዊ ሰልፍ በመምጣት አንድ መት አላም ደግሞ አንድ አበሻ የሆነ ነገር ቢያግረግላችሁ የነሱን ዜጋ ያለው ነገር ተውት በቃ ሰላማዊ ሰልፍ ስደተኛ ይውጣ ባሌባ መዘረፍ መገደል ብዙ ጭፍጨፋ ነው የሚያደርሱ ግን ኢቭን ወየኛ ሌላ ሀገር ዜጋ ወይ ቢገደል የሆነ ነገር ቢሆን who cares bro በቃ ማንንም አይመለከተው ምን አገባኝ ነው እና እንደዚህ አይነት ሀገር ነው ሳውዝ አፍሪካ በጣም መጥፎ ሀገር ናት ላይክ በቢዝነስ ደረጃ ያለው ነገር ብቻ አይደለም ግን የሰው የሀገሪቷ ዜጋ ራሱ በጣም አሁን እየነቃ መጣ በፊት ትንሽ ይሻል ነበር እንደፈለክ መንቀሳቀስ ትችል ነበር ግን አሁን በተለይ በዚህ 3-4 አመት ውስጥ ያለው ላይክ ቻሌንጅ በጣም ከባድ ነው ለስደተኛ ለኢትዮጵያውያን ስፔሻሊ እና እንደዛ አይነት ላይፍ ለማሳለፍ አትምጣ is not fair በቃ አትምጣ ኢትዮጵያውያን ስራ ያን 500,000 600,000 700,000 1 ሚሊዮን ከፍለ መምጣት ምንም ትርጉም የለም ኢትዮጵያ ስራ በቃ ኢትዮጵያ ውስጥ ሆነ ጸባይን አስተካክለ ንግድ ስራ የስራ እድል ፍጠር ስራ መፍጠር ሀገርን ማሳደግ ግን አሁን ያለው ጦርነት ምናምን አይነው ይገባኛል በቃ ሰላማዊ ኩሊል ሄደ መስራት በቃ የስራ ሰው ኮ ሰላማዊ ቦታ ሄደ መስራት ሰላምን መስበክ እና እንደዛ አላችኋለሁ ውዶቼ ሰብስክራይብ አድርጉኝ ፕሊዝ አሳድጉኝ ተስፋን ቁርጠው እንሄዳለን እስከ ጥግ ድረስ ማፍቴም ካለ ደግሞ በኮሜንት አሳውቁ እዚያ ጋር እንዴት መውጣት እንዳለብኝ ንገሩ ፕሊዝ ኢትዮጵያውያን ይመቻችሁ እወዳችኋለሁ ቀጣይ ቪዲዮ እንገናኝ ባይ መልካም ቀን